ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የኢብራሂም የዳዕዋ ፍሬና የኢሳ ብስራት ናቸው። ራሱን ለእብድ ዝግጁ ያደረገው የኢስማኤል ልጅም ናቸው። ከአባታቸው እስከ አድናን ድረስ ያለው የዘር ሐረግ በትክክለኛው መረጃዎች የጸደቀ ሲሆን ከአድናን እስከ ኢስማኤል ድረስ ያሉት አያቶቻቸው ስም ግን ምንም አይነት አሳማኝ መረጃ ስላልተገኘላቸው በታሪክ አጥኚዎች መካከል ልዩነት እንደተንጸባረቀበት ኢማሙ አልበጋዊ፣ ኢብኑል ቀይም አልጀውዚ፣ ኢማሙ አልዛሀቢ እና ሌሎችም ጠቅሰዋል። በጥቅሉ ነቢዩ ምንም አይነት ብልግና ካልተቀላቀለበት የዘር ሐረግ ከምርጥ ጎሳ እና ከልዩ ቤተሰብ የተመዘዙ ናቸው። አባታቸው አብዱላህ ከአባቱ ከአብዱል ሙጠሊብ ዘንድ ልዩ ቦታ የነበረው ተወዳጅ ልጅ ስለነበረ የታጨችለትም ሴት በመካ ክልል ውስጥ እጅግ በጣም ከፍ ያለ ደረጃ የነበራት አሚናህ ቢንት ዋሃብ ነበረች። የነቢዩ እናትና አባት በአምስተኛው አያታቸው ኪላብ ላይ ይገናኛሉ። አብዱላህ ነቢዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነበር የሞተው። የአብዱላህ በህይወት የመኖር ዋናው ግብ ይህን ምርጥ ሰው ሙሐመድን በማስጸነስ ይመስል ነበር። አሚና ሙሐመድን እንዳረገዘች የሻም ቤተ መንግስትና ህንፃዎች የሚያበራ ብርሃን ከእሷ ሲፈነድቅ በህልሟ ማየቷን ነቢዩ ተናግረዋል። ይህም የሻም ምድር የእስልምና ምሽግ ሆኖ እንደሚቀጥልና የሙስሊሞችም የበላይነት የሚረጋገጥበት ምድር መሆኑን ጠቋሚ ነው። በሐዲስም ረሱላችን እስከ ዕለተ ትንሣኤ የበላይነት ተቀዳጅታ የምትቀጥል ጀማዓ መኖሯን ሲጠቁሙ ይህች ጀማዓ የምትገኘውን በሻም ምድር መሆኑን ቡኻሪ ዘግቦታል። ኢሳም አለይሂ ሰላቱ ወሰላም የሚወርደው በዚች ሀገር ነው። በዕለተ ሰኞ በወርሃ ረቢዑል አወል 12ኛ ቀን በዝሆኑ ዓመት በአቡ ጣሊብ ግቢ አሚናህ የእዝነቱ ሰው በሰላም ተገላግላለች። በተወለዱበት ዕለት የተከሰተ ምንም አይነት ተአምር አልነበረም። ሙሐመድም ሰለላሁ ዐለይሂ ወሰለም አምስት ግመሎችን፣ ትንሽ በጎችን እንዲሁም በረካ ኡሙ አይመን የምትባልን ሀበሻዊት አገልጋይ ከአባቱ ወረሰ። በተወለደ በሰባተኛው ቀን ሙሐመድ የሚል ስም ተሰጠው። በተጨማሪም አህመድ፣ ማሂ፣ ሐሺር፣ አቂብ የሚሉ ስሞች አሉት። በቅጽል ስሙ አቡልቃሲም ይባላል። የመጀመሪያዋ ነቢዩን ሰለላሁ ዐለይሂ ወሰለም የተንከባከበችው እና ያቀፈችው የሴት የሀበሻዋ ኡሙ አይመን ነች። ይሄ ውለታን የማይረሳ ህፃን ትልቅ ሰው ሲሆኑ ኡሙ አይመንን ከአገልጋይነት ነፃ አውጥታና ዘይድን ዳሯት። የነቢዩን ልዩ ወዳጅ ኡሳማን ለመውለድ በቃች። የመጀመሪያዋ የነቢዩ ሰለላሁ ዐለይሂ ወሰለም አጥቢ የአቡ ለሀብ አገልጋይ የነበረችው ሱወይባ ነበረች። ሱወይባ ነቢዩን ብቻ ሳይሆን ልጇን መስሩሕን፣ ሐምዛንና አቡ ሰለማን አጥብታ ነበር። ህፃናትን በክፍያ ለማጥባት የሚፈልጉ የበኑ ሰዓድ ሴቶች ወደ ቁረይሽ አቀኑ። የቲም ምን ይጠቅማል በሚል ሁሉም የሚመኙት እናትና አባት ያሉትን ህፃን ማጥባት ነበር። ታዲያ የቲሙ ሙሐመድ ፈቃጅ አላገኘም። ሁሉም ሰዎች የተመኙትን ሲያገኙ ሐሊማህ አስሰዓዲያ ግን አባት ያለው ህፃን አጣች። በባዶ ከምመለስ በቃ የቲምን ቢሆን ይህንኑ ይዤ ልመለስ ብላ ከወሰነች የሐሊማህ መጓጓዣ አህያ የደከመ ነበር። ግመሏም ያረጀች ስለነበረች ወተት አትሰጥም። ሐሊማህም የጡት ወተቷ አናሳ ነበርና የራሷ ልጅ ሳይቀር እየተራበ እንቅልፏን ይነሳት ነበር። ሙሐመድን ይዛ ስትመለስ ግን ጡቷ በወተት ሞላ። ግመሏን በብዛት ትታለብ ጀመር። አህያውም ጠንካራና በግስጋሴው የሚስተካከለው ጠፋ። በአጭሩ የሐሊማህ ቤት የሚያስቀና የበረከት ቤት ሆነ። ይህም በቤት ብቻ ሳይሆን በመንደሩም ጭምር ነቢዩ ልዩ ትኩረትና እንክብካቤን እንዲያገኙ አስቻላቸው። የማጥቢያ ጊዜ ውላቸው ሲጠናቀቅ ሙሐመድን ወደ እናቱ መለሱና ከአሚና ጋር አዲስ ድርድር ጀመሩ። ህፃኑን ሙቀት ይጎዳዋል፣ ወባ ይይዘዋል፣ አንቺም ጤናሽን የተሟላ አይደለምና ጠንከር እስከሚለኛው ጋር ይደግ ብለው አሚናን ተማጸኑና ምርጡን ልጅ ዳግም ወደ ቤታቸው ይዘው ተመለሱ። ከዕለታት አንድ ቀን ይሄ ህፃን ልጅ የእነ ሐሊማን በጎች እየጠበቀ ከልጆች ጋር ሲጫወት
ሁለት ነጫጭ የለበሱ እንግዶች መጡበት። ይሄ ነው ብለው ከተጠያየቁ በኋላ ወዲያውኑ ታግለው ጣሉት። አንጋልለውም ሆዱን ቀደዱት። ልቡን ሰነጠቁና አልቀት መሳይ የረጋች ደም ቦጭቀው ወደ ውጭ ጣሏት። ሸይጣን ድርሻ መሆኗ ነበር። ቀልቡንም ከወርቅ በተሰራ ሳፋ ላይ በቁር ውሃ እና ከዚያም በዘምዘም ውሃ በደንብ አንስተው አጠቡት፣ ጨመቁት። ከዚያም መልሰው ከቦታው አስገቡትና ተቀደደውን ሰውነት ሰፉት። አነስ የተሰፋው ደረታቸው ያስታውቅ እንደነበረ ዘግቧል። ይህን የተሳካ ቀዶ ሕክምና ከሰጡ በኋላ እነዚህ እንግዶች እልም አሉ። ይህን የተመለከቱ ሕፃናቶች ወደ ሀሊማ እና ባለቤቷ ጋር ተሯሩጠው መጡና ክስተቱን ነገሯቸው። እነ ሀሊማም ተደናግጠው ሮጡ። ሕፃኑ ሙሐመድን በድንጋጤ የፊቱ መልክ ተቀያይሮ አገኙት። አቀፉት፣ አጽናኑት። ከዚያም ይህ ልጅ አንድ ነገር ሳይሆንብን ለእናቱ እናስረክብ ብለው ለአሚና መለሱት። ልጆችን በክፍያ ማጥባት በአረቦች ዘንድ በስፋት የሚታወቅ ባህል ስለሆነ ሕፃናትን በክፍያ ለማጥባት የሚፈልጉ የበኑ ሰዓድ ሴቶች ወደ ቁረይሽ አቀኑ። የቲም ማጥባት ምን ይጠቅማል በሚል ሁሉም የሚመኙት እናትና አባት ያሉትን ሕፃን ማጥባት ነበር። ታዲያ የቲሙ ሙሐመድ ፈቃጅ አላገኘም ነበር። ሁሉም የበኑ ሰዓድ ሴቶች የተመኙትን አይነት ልጅ ሲያገኙ፣ ሀሊማ አስዓዲይ ግን አባት ያለውን ሕፃን ማግኘት አልቻለችም። ስንት ርቀት አቋርጬ መጥቼ በባዶ ከመመለስ የቲምም ቢሆን ይህንኑ ሕፃን ይዤ ልመለስ ብላ ወሰነች። ሀሊማ የጥቢ ልጅን ፍለጋ ወደ ቁረይሽ ስትመጣ መጓጓዣ አህያዋ የደከመ ነበር። ግመሏም ያረጀች ስለነበረች ወተት አትሰጥም። ሀሊማም የጡት ወተቷ አናሳ ነበርና የራሷ ልጅ ሳይቀር እየተራበ እንቅልፏን ይነሳት ነበር። ሙሐመድን ይዛ ወደ ሰፈሯ መመለስ ስትጀምር ግን ነገራቶች ሁሉ ተቀያየሩ። ጡቷ በወተት ሞላ። ግመሏን በብዛት ትታለብ ጀመር። አህያዋም ጠንካራና በግስጋሴ የሚስተካከለው ጠፋ። በአጭሩ የሀሊማ ቤት የሚያስቀና የበረከት ቤት ሆነ። ይህ ሁኔታ ሀሊማ ቤት ብቻ ሳይሆን በመንደሩም ጭምር ልዩ ትኩረት እና እንክብካቤን እንዲያገኙ አስቻላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በአባታቸውም ይሁን በእናታቸውም ወንድምና እህት የላቸውም። ነገር ግን በረከት ያሉ የጥቢ ወንድምና እህቶች ነበራቸው። እነሱም መስሩፍ፣ ሐምዛ፣ አቡ ሰላማ፣ አቡ ሱፊያን፣ አብዱላህ፣ ኡነይሳህ፣ ሁዘይፋ እና ኡስማን ቢን መዝዑን ናቸው። ሙሐመድ ሰለላሁ ዐለይሂ ወሰለም 6 ዓመት ሲሞላው መዲና የሚኖሩ የሹማዎችን ለመጠየቅ ከእናቱ እና ከበረካ ጋር በመሆን ተጓዘ። ዘመዶቹን ጠይቀው ወደ መካ በሚመለሱበት ጊዜ አሚና መንገድ ላይ ሞተች። አብዋዕ ወድዳን በተባለ ቦታ ተቀበረች። በሕፃንነቱ 2 ወላጆቹን ያጣ የቲም ነበር። ነቢይ ከሆነ በኋላ የእናታቸውን ቀብር ለመዘየር ሄዱ። ከቀብሩ አጠገብ አንገታቸውን ደፍተው ስቅስቅ ብለው አለቀሱ። ባልደረቦቻቸውም ረዲየላሁ አንሁም እኛ ፊዳን እንሆንልዎት ምን ሆኑብን ብለው ጠየቋቸው። የእናቴን ቀብር እንድዘይር መሐርታ እንድጠይቅላት እና እንዳማልዳት ጌታዬን ጠየቁት። መዘየሩን ፈቀደልኝ። እስትግፋር መጠየቁንና ሸፋዓውንም ግን ከለከለኝ። እናም እናቴ አሳዘነችኝና ነው ያለቀስኩት ብለው ሲያስረዷቸው ሷሃቦቹም ረዲየላሁ አንሁም አለቀሱ። ዑመር ረዲየላሁ አንሁ ነቢዩ እንደዚያች ቀን ከባድ ለቅሶን ሲያለቅሱ አላየሁም ብሎ መሰከረ። የእናቱን ሞት ተከትሎ ሙሐመድን ሰለላሁ ዐለይሂ ወሰለም የማሳደግ ኃላፊነት ወደ አያቱ ተሸጋገረ። አብዱል ሙጠሊብ ከልጆቹ አብልጦ ወደደው። ከዕለታት አንድ ቀን ግመል ጠፍቶ ፈልግ ብሎ ላከው። ሙሐመድ ከተለመደው ጊዜ በጣም ዘገየ። አብዱል ሙጠሊብ በጣም ከመጨነቁ የተነሳ በካዕባ እየዞረ ጌታዬ ሆይ ልጄን አስገኝልኝ፣ ትልቅ ውለታን ዋልልኝ እያለ ይማጸን ነበር።
ልጁ ዘግይቶም ቢሆን ከግመሏ ጋር ሲመለስ ዳግመኛ ወደ የትም ቦታ ላለመላክ እና ፍጹም ከእሱ ላለማረቅ አፈጸመ። 8 ዓመት ሲሞላው አያቱም በሞት ተለየው። ቀጣይ ተረኛ አሳዳጊው አጎቱ አቡ ጣሊብ ሆነ። አቡ ጣሊብ የገንዘብ እጥረት ነበረበት። ቢሆንም ግን ሙሐመድ ሰለላሁ ዐለይሂ ወሰለም ከልጆቹ አስበልጦ ተንከባክቦ አሳደገው። ነቢይም ከሆነም በኋላ ሙሽሪኮች ጥቃት እንዳያደርሱበት ልዩ ጥበቃ አደረገለት። ምንም እንኳን እስልምናን ባይቀበልም ለነበረው በጎ ውለታ ነቢዩ ሰለላሁ ዐለይሂ ወሰለም ምልጃ አደረገውለታል። ቅጣቱ እንዲቀንስለት ቁርጭምጭሚቱ ድረስ እንዲሆንለት ተደርጓል። የነቢዩ ሰለላሁ ዐለይሂ ወሰለም አሳዳጊ ቤተሰቦች አባታቸው፣ እናታቸው፣ አያታቸው እና አጎቶቻቸው ጭምር በሽርክ ላይ ሆነው ነበር የሞቱት። አንዱ ሶሃባ ነቢዩን ሰለላሁ ዐለይሂ ወሰለም አባቴ የት ነው ያለው ብሎ ጠየቃቸው። አባትህ እሳት ውስጥ ነው ብለው ሲመልሱለት በጣም አዘነ። አስከትለውም የኔ እና የአንተ አባት በእሳት ውስጥ ናቸው ብለው እንዳጽናኑትም ተዘግቧል። ሁሉም ነቢያቶች አለይሂ ሰላቱ ወሰላም የፍየል እንደጠብት ሁሉ ነቢዩም በፍየል ጠባቂነት ሙያ ተቀጥረው ሰርተዋል። የተወሰነ ዲርሃም ደሞዝ ተስማምተው ነበር በመካ ተራራዎች ላይ ፍየል የሚጠብቁት። በዚህም ስራም ራስ መቻልን፣ ጀግንነትን፣ ትዕግስትን፣ ቻይነትን፣ መተናነስን እና እዝነትንና ህዝብ የመምራትን ክህሎት አዳበሩ። ከተራ ድሃ ቤተሰብ መወለዳቸውና የቲም መሆናቸውን ሀብትን በሰፊው ለማካበትና ስልጣንን ለመያዝ እንዳይጓጉ አደረጋቸው። የቲምነትንና ድህነትን ታላቅ ደረጃ ላይ ለመድረስ ከልካይ እንዳልሆነ በተግባር አሳዩ። ነቢዩ ሰለላሁ ዐለይሂ ወሰለም ዕድሜያቸው 12 ዓመት ሲሞላቸው ከአጎታቸው ከቁረይሽ ነጋዴዎች ጋር በመሆን ለንግድ ስራ ወደ ሻም ተጓዙ። ቡስራ በተባለች ሰፈር ሲደርሱ በሂራ የተባለ መነኩሴ ጋር ተገናኙ። በሂራ በስላሴ የሚያምን የጥንታዊ የክርስትና እምነት ተከታይ ነው። በመንገደኞቹ ሰላምታ ካቀረበ በኋላ በመካከላቸው በማለፍ የሙሐመድን እጅ ያዝ አደረገና የዓለማቱ ሁሉ አለቃ የዓለማቱን እዝነት ይህ ነው ሲል ተናገረ። ለምን እንዳወቀም ሲጠይቁት እናንተ ዳገቱን እንደወጣችሁ መላው ዛፍና ድንጋይ ስጁድ ሲያደርግ አየሁ። ይህ ደግሞ ለነቢይ ብቻ የሚሰጥ ስጦታ ነው። በመጽሐፋችን ላይ በጀርባው በኩል ከትከሻው ዝቅ ብሎ የነቢይነት ማህተም እንዳለው ስለተነገረን በዚህም ማረጋገጥ እችላለሁ አለና ትከሻቸውን ተመለከተ። የእርግብ እንቁላል የሚመስለው ማህተም ከፍ ያለ ስጋ አገኘ። ከዚያም አቡ ጣሊብ ሩሞች ተንኮል ስለሚያስቡበት እባክህ ወደ መካ ይዘኸው ተመለስ ብሎ ተማጸነ። አቡ ጣሊብም የንግድ ስራውን በመተው ሙሐመድን ይዞ ተመለሰ።